መጨረስ አለበት። እርቅ እንደዚህ ብቻ አይደለም። እርቅ እንደዚህ ብቻ አይደለም። እንደዚህ ኮንፌስ ማድረግ አለ። እናንተ ጋር ያለው ህብረት ደግሞ ትክክለኛ መሆን አለበት። ስለዚህ አሁን እልከዋለሁ። ስልከው የተለወጠውን አናሲሞስ ነው የምልከው። ስልከው እንደኔና እንዳንተ የተቀየረውን አናሲሞስ ነው የምልከው። ስለዚህ እንደ ድሮ ባሪያ እንዳይመስልህ። አሁን የምትቀበለው እንደ ወንድም ነው። ወንድም አድርገህ ክርስትና አጥር ያልፋል። የኢኮኖሚ አጥር ያልፋል። የማህበራዊ ኑሮ የባህል አጥር ያልፋል። ምንም እኮ የሰበሰበን ነገር ማለት የክርስቶስ የመስቀል ሥራ። ስለዚህ እዚህ ቤት ሁሉ ምንድን ወንድም እህት፣ የማንን የዘር ግንድ አናይ፣ ኢኮኖሚ ስታተሱን አናይ፣ የትምህርት ደረጃውን አናይ። ማንም ምንም አይደለም። እዚህ ሁሉ ምንድን ነው? ወንድም። ስለዚህ አናሲሞስ ወንድም ነው። ከዚህ በኋላ እንደ ድሮ እንዳይመስል። እዚህ እንዴት ነው? ሁሉም ሰው በኩል አይነና ያለ ወንድምነት ይሰማናል፣ እህትነት ይሰማናል። በክርስቶስ ያገኘነው ይሄ ነው። ሌላ ምንም ነገር የለም። ወንድም መሆን ከየት እንዴት ምን ሳንል የተገናኘ ታሪክ ሳናጠና ማን ነው ምንድን ነው ብላችሁ ታውቃላችሁ? እኔ እንደዛ ብዬ ገባው ወንድሞች አለቀ። ወንጌል ይለውጣል። ጳውሎስን ለውጧል። አናሲሞስን ለውጧል። ፊሊሞናን ለውጧል። እኛን ለውጧል። ስለዚህ እዚህ ቤት ስትመጡ ሌላ ኮፍያ አላችሁ። ሌላ ኮፍያ እዛ ጋር ነው። ምንም አይደለም። ወንድም ሰሜት ልናደርግ ለመሪዎቻችን በፓስተሮቻችን ምንም ልንሆን እንችላለን። የሆነ ነገር ምንም ሊኖረን ይችላል። ነገር ግን እዚህ ወንድም አለቀ ደቀቀ። እግዚአብሔር በዚህ መንፈስ ይባርክ። አንዳንድ ሰዎቻችሁ ልዩ ትኩረት ይፈልጋል፣ ልዩ አቴንሽን ይፈልጋል። ይጎዳል። እንደዚህ አይነት ሰዎች በትንሽ ዕድሜያችን ያየ እና ከቸርች ሲዞሩ ዕድሜያቸው ነው። ትኩረት ፈልገህ አታገኝም። ጌታ ትክክለኛ እግዚአብሔር ቤት ከሆነ አታገኝም። ሁሉም ሰው ወንድም ነው። ክብር ለእግዚአብሔር ይሁን። ቁጥር 19 የመጽሐፉ አንኳር ይሄ እልከዋለሁ፣ እንደኔ ተቀበለው፣ እንደ ወንድም ተቀበለው ካለ በኋላ የበደለን ነገር ቢኖር ብድር ቢኖርበት በእኔ ላይ ቁጣ፣ እኔም ጳውሎስ ከፍለዋል። ክብር ለኢየሱስ ይሁን። የመጽሐፉ አጥንቷ ፓርት እኔ ከፍለዋል። ይሄ ነው ክርስቶሎጂ። እዚህ ጋር እኔ ከፍለዋል። ተከፍሎልን እኮ ተከፍሎልን መክፈል የማንችለው ዕዳ ነበረብን። ፍርደኞች ነበር። ሞት የተገባን ነበር። ቀንበር የከበደብን ሰዎች ነበር። ተከፈለልን። ተከፈለልን። በመስቀል ላይ አለቀ። አናሲሞስ እዚህ ጋር ነው። ፊሊሞና እዚህ ጋር አለ። ጳውሎስ እዚህ ጋር አለ። አናሲሞስ እዚህ ጋር አለ። ወጣቶች ስለሌሉ ትላልቅ ሰው ከማስነሳት ነው። ስለዚህ እዚህ ጋር በደለኛው አናሲሞስ፣ የሰረቀው አናሲሞስ፣ ፍርድ የሚገባው አናሲሞስ፣ በዛ በሮም ሕግ መሰረት ባሪያ ንብረት። ስለዚህ ፊሊሞና መግደል ይችላል፣ ማሰር ይችላል፣ እንደፈለገ ማድረግ ይችላል። ፍርደኛ ነው። ጳውሎስ መካከለኛ ሆኖ ገባ፣ ከፊሊሞና ጋር አገናኘ። የእኛም ታሪክ እንደዚሁ አለ። እኛ አናሲሞስ ነበር፣ በደለኞች ነበር፣ የሞት ልጆች ነበር፣ ከኃጢአት ጠፍሮ የያዘን ሰዎች ነበር።
ነገር ግን ምንም ያላደረገ የእግዚአብሔር ልጅ መሃል ላይ ገባ፣ ከአብ ጋር አስታረቀ። ታሪካችን ተቀየረ። ወንጌል ለወጠ፣ ተቆጠረ። የኛ ዕዳ የኛ በደል ኢየሱስ ላይ ተቆጠረ። እግዚአብሔር የጽድቅ አምላክ በደለኛን አያጸድቅም። ፍርድ ይገባ ነበር። ልጁን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው፣ መስቀል ላይ አንጠለጠለ፣ ሕይወት አገኘ። ፊልሞና ይቅር አለው፣ ወንድሙ አድርጎ ተቀበለው። አናሲሞስ እግዚአብሔር በክርስቶስ ኢየሱስ እኛን ተቀበለ፣ ልጆች አደረገ፣ ወራሾች ሆነን። ታሪካችን ተቀየረ፣ ዴስቲኒያችን ተቀየረ። ከዘላለም ሞት ወደ ዘላለም ሕይወት መጣ። ክብር ለኢየሱስ ይሁን። ታዲያ ሙግቱ እዚህ ነው የሚጀምረው። ለምንድን ነው ይቅር ማለት የሚከብደን? ወንድማችንን ይቅር ማለት የሚከብደን፣ እህታችንን ይቅር ማለት የሚከብደን፣ ሚስታችንን ይቅር ማለት የሚከብደን፣ አብረውን የሚያገለግሉትን ይቅር ማለት የሚከብደን፣ በስራ ቦታ በተለያየ መንገድ ያሳዘኑንን ሰዎች ይቅር ማለት የሚከብደን፣ ልባችን ጥንክር ጥጥር ያለው ለምንድን ምንድን? ከእግዚአብሔር በላይ የተበደለ የለም በታሪክ ውስጥ። ከእግዚአብሔር በላይ የተበደለ የለም። የሰው ልጅ ተጋድሞ ነው እግዚአብሔር የበደለ። አንዳንድ ሰዎች ይቅር ላለማለት የሚያቀርቡት ምክንያት አለ። በሰውኛ አሳማኝ ነው፣ በዚህኛው መስፈርት ግን አሳማኝ ምክንያት ነው። የተደረገልን ይቅርታ የተኛውንም በደል እንድንቆጥር የሚያደርገን አይደለም። ሰው ልቦ ያዝናል፣ ምርር ይላል። ለምን? አንዳንዴ በሚወደው ሰው ሲበደል፣ በጣም በቅርቡ ሰው ሲበደል፣ ባልጠበቀው ሁኔታ ሲበደል ሰው ያዝናል። እውነት ነው። ተደጋግሞ ሲበደል ያዝናል። እግዚአብሔር የተበደለው በጣም በቅርቡ በሆነ በአምሳሉ በፈጠረው በሰዎች በአምሳሉ አልፈጠረም። ሌላው ፍጥረት እኮ እግዚአብሔርን ባህሪ አልተካፈለም። እኔን እያመለከ ውክልና ስልጣን ተሰጥቶት እየገዛ ይኖራል የተባለው የሰው ልጅ ነው እግዚአብሔርን የበደለው። ስለዚህ ወዳጆቼ ሆይ ይቅር ላለ ማለት ምንም ምክንያት የለም። ብዙ ሰው የቆየ ቂም ይዞ ቁርሾ ይዞ በእግዚአብሔር ቤት ያገለግላል፣ ይወጣል፣ ይገባል። እግዚአብሔር ላይሰንስ የሰጠን እንዳይመስላል፣ ፍቃድ የሰጠን እንዳይመስላል፣ እግዚአብሔር የማያውቅም እንዳይመስላል። ብዙ ሰው ቀን ይጠብቃል። ቀን ይጠብቃል ምን ማለት ነው? አንድ የተወደደ የወንጌል አገልጋይ ዓለም ላይ የዞረ እንደዚህ መሪዎችን የቤተ ክርስቲያን ፓስተሮችን ያሰለጥናል። የመጀመሪያው ጥያቄ ምድር ላይ 24 ሰዓት ብቻ የምትኖር ብትሆን ምን ታደርጋለህ? የቀረ ምድር ላይ 24 ሰዓት ብቻ ቢሆን ምን ታደርጋለህ? ብዙ አይነት ምላሾች አሉ። ከልጆቼ ጋር አሳልፋለሁ፣ አገልጋዮች ናቸው። ከሚስቴ ጋር አሳልፋለሁ፣ ያለኝን ኃላፊነት ለሚተካኝ ሰው ቶሎ እሰጣለሁ። ግን ከ90% በላይ መልሱ ምን እንደሆነ ታውቃላችሁ? ይቅር ያላልኩት ሰው ስላለ ፈልጌ ይቅር እላለሁ። እና 24 ሰዓት እስኪቀር ለምን ትጠብቃለህ? 24 ሰዓት ብቻ እስኪቀር ለምን ትጠብቃለህ? እየዘጋ ለምን አትሄድም? ነገ እኛ ነን፣ ተነገ ወዲያ እኛ ነን። አዝነን ይሆናል፣ ተበድለን ይሆናል፣ እሰይ በጣም ከፍቶን ይሆናል እንደ ሰው። ነገር ግን የተደረገልን ከዛ በላይ
ወዳጆቼ ሆይ የተደረገልን ማሰብ በቂ፣ ኢየሱስ ክርስቶስ መስቀል ላይ የከፈለውን ማሰብ በቂ። ምንም ኃጢአት ሳይኖርበት፣ ምንም በደል ሳይኖርበት ስለኛ ኃጢአት ነው። እግዚአብሔር አምላክ ራሱ ተበድሎ ራሱ ይቅርታ ጠይቆናል።